አድማጮቼ እንደምን ከርማችኋል? ባለፈው ሳምንት ሻምበል አብዲሳ ጋር ከጥቂት እስረኞች ጋር በመሆን ከነበሩበት እስር ቤት በማምለጥ ወደ ሳምቪቺኖ ተራራ አቅጣጫ ጉዞ መጀመራቸውን እያወጉን ነበር። ፕሮግራማችንን በማቆም ቀጣዩን ክፍል በዛሬው ቀን ለመስማት ተስማምተን የተለያየን። ይኸው ሻምበል ቀጣዩን ታሪካቸውን ያውጉናልና እስቲ እናድምጣቸው። ይህ ክፍለ ሀገር በረሃማ እንደመሆኑ መጠን ከረሃብ ይልቅ የውሃ ጥም ይሰማን ጀመር። ሆኖም ጉዞአችንን ቀጥለን ወደፊት እንዳመራን በአምላክ ፈቃድ አንድ ትልቅ ጅረት አጋጠመን። ሁሉም እያጎነበሰ የጥሙን ያህል ጠጥቶ ከረካ በኋላ እንደ ፍላጎቱ በመታጠብ ሰውነቱን አቀዘቀዘ። ጥቂት ፎይ ብለን ግራና ቀኝ ስንመለከት ከጅረቱ አቅራቢያ ከሚገኝ የሳር ሜዳ ላይ የሚግጥ የከብት መንጋ አየን። ወደዚያው የተጠጋን ስንቃረብ የመንጋው ጠባቂዎች ሆኑ አንድ በፈረስ የተቀመጠ ሽማግሌና አንድ ልጅ ግረኞች አገኘን። ሁለቱም አንዳንድ ያውሬ ማደኛ ረሽ ከበረከተ ጥይት ጋር ይዘው ነበር። መጀመሪያ ወደ ሽማግሌው ሰው ቀረብንና የሚበላ እህል እንዳላቸው ቢሰጡን ብለን ጠየቅናቸው። ሽማግሌው ሰው ብዙ አላመነታ። ያለ ብዙ ችግርና ቅሬታ ከፈረሱ ወርዶ የምግባቸውን ቅርጫት ረሽ ጠመንጃቸውንና ጥይታቸውን ወዳኖሩበት ቦታ እልፍ ሲል እኛም ተከተል። ወዲያው ቅርጫቱን ከፍቶ ለስንቅ የያዙትን 4 ኪሎ ዳቦና 2 ጠርሙስ ወይን ጠጅ ሰጥቶን ተከፋፍለን እንድንመገበው አዘዘ። በዚህ ጊዜ የተመለከትኩት የሽማግሌው ሁኔታ አሁንም ይታወሰኛል። ከመካከል ቆሜ የደረሰኝን የዳቦ ቁራሽ ስገምጥ በድንገት የኔና የሽማግሌው አይን ገጠመ። ግንባሩን አኮሳትሮ አይኑን ትክ አድርጎ በመገረም አፍጥጦ ይመለከተኛል። እኒያ ትልቁ ደራሲ አቶ ከበደ ሚካኤል ቹሌ ስለተባለው የፋሽስት ተወላጅ በጻፉት ልቦለድ ታሪክ ውስጥ ከእስረኞቹ ጋራ ሁሉም ዳቦ ጎርሰው ሲበሉ አየኋቸው ጥቁሮቹም እንደሰው የሚለውን ቃል ሀገር የተመልሼ ከመጣው በኋላ ስመለከተው ታሪኩ እርግጥ ልቦለድ መሆኑ አጠራጠረኝ። ዳቦችንን ጎርሰን የወይን ጠጃችንን በተራ በማፈራረቅ ደርሶን በመጎንጨት እቃዎቹ ሲጋቡ የምንሄድበት ሀገር ገና የብዙ ቀናት ጎዳና የቀረው ስለሆነ ፈረሶቻችሁንና ረሻችሁን ብትሰጡን የማለት ልመናችን ልናቀርብላችሁ አስበናል። ጥያቄያችንን ብትቀበሉን ከልብ እናመሰግናለን በማለት ሐሳባችንን ለሽማግሌው እረኛ ስንገልጽለት በንዴት እንደመብረቅ እየጮኸ ይንጎራደድ ጀመር። መዳፉን ጨብጦ አይኖቹን አፍጥጦ አንገቱን ደፋ ቀና በማድረግ የተራባችሁና የተጠማችሁ መንገደኞች ናችሁ በማለት የያዝዱን ስንቅ ሰተን ባስተናገድን እንደገና ፈረስና መሳሪያ አምጡ ትሉናላችሁ። ለመሆኑ ራሳችን ካውሬ የምንከላከልበት መሳሪያ ሰልፈን እንድንሰጣችሁ ትፈልጋላችሁ? እንዴት ሀፍረት የላችሁ? እንደውም ወንበዴዎች ትመስሉኛላችሁ እያለ ሲጮህ ከመካከላችን አንዱ እኛ ይሄን ልመና ያቀረብንሎ መቼም እርሶ ያሉት በአገሮ በወንዞ ስለሆነ ለኛ ለመንገደኞቹ ፈረሶቹም ሆኑ መሳሪያዎቹ የበለጠ ይጠቅሙናልና ቢረዱልን ብለን ነው የሚል መልስ ሰጠው።
ይሁን እንጂ አሁንም ያንኑ ዘለፋና ጮቱን ስለቀጠለ ጥያቄያችንን ፈቅደው የማይፈጽሙ ከሆነ በማስገደድ ኃይል የምንጠቀም መሆናችንን ስንነግረው ረሹን ለማንሳት ሮጠ። በዚህም ጊዜ ከርሱ ይልቅ እኔና ጁሊዮ ታቺክ ለመሳሪያው ቀርበን ቆመን ስለነበረ ሁለታችንም አንዳንዱን አንስተን ፈንጠር እያልን ስንቆም ሁለቱም ለማምለጥ ፈረሶቻቸው ላይ ወጥተው ግልቢያ ሲጀምሩ ወጣቱ ከነድንጉላው ፈረሱ ሲገደል እንዲሁም ሽማግሌው በጥይት ከፈረሱ ላይ ወርዶ ሲሞት ፈረሱን ሳያመልጥ ያዝ ነው። ይሄ ከሆነ በኋላ ጉዞአችንን ቀጠል። በግምቱ 10 ሰዓት ላይ የሞቱን ሽማግሌና ልጁን ለመጠየቅ ረሹንና የስንቁን ቦርሳ አንግቶ በፈረስ እየጋለበ ከሚመጣ ሰው ጋር ተገናኘ። እንደደረሰ የሚሄድበትን አድራሻ ብንጠይቀው ፊቱ ወደ ተገደሉት እረኞች ዘንድ መሆኑን አስረድቶን በመንገድ ስናልፍ ተገናኝተን እንደሆነ በማለት ጠየቀን። ሆኖም ፈረሱን ሳይ ጥርጣሬ ተሰማው። አይዞ አደንግጣለው አንዱ ባልደረባችን፣ ሰዎቹ በሰላም ከብቶቻቸውን በመጠበቅ ላይ ናቸው። እንዲያውም በሁኔታችን ተጸጽተውልን መሳሪያቸውንና ይህን ፈረሳቸውን ሰጥተውናል ካልነው በኋላ ወደ ሳን ቪቺኖ ተራራ የሚያደርሰውን አቋራጭ መንገድ እንዲመራን ጠየቅነው። እስር ቤት ውስጥ በነበርን ጊዜ ብዙ የፋሽስት ተቃዋሚ አርበኞች በዚህ ተራራ ላይ መኖራቸውን ሰምተን ስለነበረ ከነርሱ ጋር ለመቀላቀል አሳብ ነበር። ቢወድም ባይወድም እሺ ከማለት በቀር ሌላ መንገድ እንደሌለው ስለተገነዘበ መሳሪያውና ፈረሱን አስረክቦ ቀደም። በእርሱ መሪነት ሌሊቱን ስንገሰግስ አድረን ከእስር ቤት አምልጠን በወጣን በሶስተኛው ቀን ጨለማው ለቆ የብርሃን ወጋጋን ሲታይ ከሳን ቪቺኖ ተራራ ከመድረሳችን በፊት ኪጃኖ ከተባለ መንደር ዳርቻ ተቃርበን ጥቂት ረፍት አደረግን። የስንቅ ችግርና ድካም ተሰምቶን ስለነበረ ገሚሱ ወደዚህ መንደር እንግባ ሲል ሌሎቹ ደግሞ ለህይወታችን ያሰጋናልና አልፈን ወደ ተራራው መውጣቱ የተሻለ ይሆናል በማለት በመመካከር ላይ እንዳለን አንድ የከተማ ተላላፊ ሰው አገኘንና ቆምነው። ሰውየው መካከለኛ ዓመት ዕድሜ ያለው የገጹ ደም የጠራ ቁመናውና አለባበሱ ያማረ በጠቅላላው ሙሉ ጀግና ቢመስልም ገና ሲያይን ደንግጦና አፉን ከፍቶ አይኖቹን አጉርጦ ይመለከተን ጀመር። ወደ አርበኞቹ ዘንድ መርቶ እንዲያደርሰን ብንጠይቀው ግን አድራሻቸው በምንም አይነት እንደማይታወቅና እንዲያውም ወደዚያ ደፍሮ ከመጠጋት ሞቱን የሚመርጥ መሆኑን የተንቀጠቀጠ ሲናገር እርሱንም በማስገደድ ይዘን ጉዞአችንን ቀጠልን። የብዙ ሰዓቶች መንገድ ሳንሄድ ደረቱን ገልብጦ የሚመለከተንን ሳን ቪቺኖ ተራራ ደፋ ቀና እያልን ተጋጠምን። የሚያስገርመው ይህንን ተራራ አጋምሰን ሳንወጣ ከየት እንደመጡ ልናውቀው ያልቻልነው የአርበኞች ካፊሮች ዙሪያችንን በመክበብ ካለንበት እንዳንንቀሳቀስ ማስጠንቀቂያ ሰጡንና መሳሪያችንን ማስቀምጠን እጃችንን እንድናነሳ ጠየቁን። እንደ ጥያቄያቸው ፈጸምን። ወዲያው ሁለቱን የረሽ ጠመንጃችንን እያነሱ እያንዳንዳችንን ፈተሹን። ቀጥሎ መንገድ እንድንቀጥል ታዘዝንና ከካፊሮቹ አዛዥ ከእንግሊዛዊ ሜጀር ፋይል ዘንድ ቀረብን በማለት ሻምበል በጣሊያ በረሃ መሽጎ ከሚገኙ አርበኞች ጋር እንዴት እንደተቀላቀሉ ያወጉን ሲሆን
ቀጣዩን ታሪካቸውን አጠር ካለ ረፍት በኋላ የማቀርብ ሲሆን እስከዛ ወደ ስቱዲዮ መልሳችኋለሁ።